ሀገር ሰላም ነው ብለው በጎዳናዎቿ ላይ ከሰው ጋር ስልክ እያወሩ ድንገት ስልክዎትን በአንድ ፊቱን በተሸፋፈነ ሰው ሊነጠቁ ይችላሉ። ምክንያቱም ያሉት በአውሮፓ ከፍተኛ ዝርፊያና ስርቆት በሚፈጸምባት በ15ኛዋ አደገኛ ከተማ ውስጥ ነው። የአውሮፓ ሚዲያዎች በተለምዶ ፖንቴፕ ካፒታል ኦፍ ዩሮፕ ይሏታል። የአውሮፓ የስልክ ስርቆት ዋና ከተማ እንደማለት ነው። መረጃዎች እንደሚያሳዩት በዚች ከተማ እንደ አውሮፓውያን አቆጣጠር በ2025 ብቻ 106,000 ስልኮች ከተለያዩ ግለሰቦች ተሰርቀዋል። ይህ ማለት በየቀኑ በአማካይ ከ290 እስከ 320 የሚደርሱ ስልኮች ከነዋሪዎች ይሰረቃሉ ማለት ነው። አሁን የወርቅና ጌጣጌጥ ቤቶችንና የተለያዩ ሱቆችን ሰብሮ ገብቶ መዝረፍ የዚች ከተማ ሌቦች የተለመደ ድርጊት ሆኗል። ለንደንን እየጎበኘን ነው። መላው ዓለም የሚቀናባቸውን በርካታ በጎ ገጽታዎቿንና ነዋሪዎቿን ያማረሩትን ከፍተኛ የኑሮ ውድነት፣ የቤት እጦትና ዝርፊያ የመሳሰሉ መጥፎ ገጽታዎቿን ጨምሮ በአጠቃላይ ኑሮ በለንደን ምን እንደሚመስል ዞር ዞር እያልን በቆይታችን እንቃኛለን። አብራችሁኝ ሁኑ። ለንደን የትልቁ ሀገር ዩናይትድ ኪንግደም እና የሀገረ እንግሊዝ ዋና ከተማ ሆና ታገለግላለች። ዩኬ ወይም ዩናይትድ ኪንግደም የአራት ሀገራት ማለትም የእንግሊዝ፣ የስኮትላንድ፣ የዌልስ እና የሰሜን አየርላንድ የጋራ መጠሪያ ስምና እነዚህ ሀገራት የመሰረቱት አንድ ትልቅ ሀገርም ጭምር ነው። ስለዚህ ለንደን ለትልቁ ሀገር ለዩኬ መንግስትና ለእንግሊዝ መንግስትም ዋና መቀመጫ ናት። ከ2000 ዓመታት በፊት በ43 ኤዲ ላይ በሮማውያን የተቆረቆረችው ለንደን በሰዓቱ የሮማን ኤምፓየር ትልቋን ብሪታንያን እንዲቆጣጠር ከፍተኛ አስተዋጽኦ ያደረገች ስትራቴጂክ ከተማ ነበረች። ያኔ ታዲያ ይህች ታሪካዊት ከተማ ስሟ ለንደን አልነበረም። ለንደን በሰዓቱ ለንዲኒየም ተብላ ነው የምትጠራው። በጊዜው ሮማውያን ለንግድና ለኢኮኖሚ እንዲሁም ለወታደራዊ ዓላማ ለንደንን ቢመሰርቱም እንደዚህ ዓለም ላይ ተፈላጊና ተጽዕኖ ፈጣሪ ከተማ ትሆናለች ብለው ፈጽመው አላሰቡም። ከታሪኳ መለስ ስንል የአሁኗ ለንደን የቆዳ ስፋቷ 1572 ስኩዌር ኪሎ ሜትር ሲሆን 32 ክፍለ ከተሞችን በውስጧ ይዛለች። ይህ ማለት ለንደን የመዲናችንን አዲስ አበባን 3 እጥፍ ታክላለች ማለት ነው። አንዳንድ ጥናቶች እንደሚያሳዩት 9.8 ሚሊዮን የሚጠጉ ነዋሪዎች በለንደን ይኖራሉ። ለንደን በተለምዶ ሰሜን ለንደን፣ ደቡብ ለንደን፣ ምዕራብ ለንደን፣ ምስራቅ ለንደን እና ማዕከላዊ ለንደን በመባል በ5 ቦታዎች ትከፈላለች። ይሁን እንጂ እነዚህ አምስቱም አካባቢዎች የየራሳቸው መንግስትም ሆነ ግዛት የሌላቸው ሲሆኑ በተለምዶ ግን ነዋሪዎች የከተማውን አቅጣጫና አንዳንድ የባህልና የኑሮ ዘይቤ ልዩነቶችን ለመግለጽ እነዚህን ስያሜዎች ይጠቀማሉ። ለንደን አንድ ከተማ ብትሆንም ግሬተር ለንደን እና ሲቲ ኦፍ ለንደን በመባል በሁለት አካባቢዎች ትከፈላለች። ግሬተር ለንደን ወይም በተለምዶ ለንደን የምንለው ሙሉ ከተማው አንድ ላይ ሲጠቃለል ሲሆን ሲቲ ኦፍ ለንደን ግን በለንደን እምብርት ላይ የምትገኝ የራሷ የሆነ አስተዳደር እና ከንቲባ ያላት ትንሽዬ ከተማ ናት። ሲቲ ኦፍ ለንደን ስፋቷ እጅግ ትንሽ ሲሆን በእግር ለ30 ደቂቃ ዞር ዞር ብለው የሚጨርሷት አካባቢ ነች። ይሁንና ግሬተር ለንደን ደግሞ ሲቲ ኦፍ ለንደንን ጨምሮ ሙሉ ለንደንን የሚያጠቃልልና የራሱ የሆነ ከንቲባና ግዛት ያለው ከተማ ነው። ጉብኝታችንን እንቀጥል። ለንደን ሁለት ገጽታ አላት። ለንደን ሌላው ዓለም የእኛም ከተማ እንደ ለንደን ቢሆን ምን አለ ብሎ የሚቀናባት አስደናቂ ከተማ ብትሆንም ለ2.2 ሚሊዮን ነዋሪዎቿ ግን ኑሮ ተራራ መግፋት ሆኖባቸዋል። ከበጎ ገጽታዎቿ መጀመሩ ይበጃልና በጎ ገጽታዎቿን እንመልከት። ለንደን የዓለማችን የፋይናንስ ማዕከል ናት። በየዕለቱ በርካታ ዓለም አቀፍ ባንኮችና ቱሪስቶች የካረንሲ ወይም የገንዘብ ልውውጦችን በለንደን ያደርጋሉ። በአንድ ቀን 4.7 ትሪሊዮን ዶላር የሚጠጋ ገንዘብ በለንደን ኤክስቼንጅ የሚደረግ ሲሆን ይህም ቁጥር ለንደንን ብቻዋን የዓለማችንን 38% የገንዘብ ልውውጦችን እንድትሸፍን አድርጓታል። ለንደን ብዙ ቢሊዮነሮች የሚገኙባት የዓለማችን አምስተኛዋ ከተማ ናት። በ2026 ለተከታታይ 11ኛ ጊዜ ለንደን የዓለማችን ምርጧ ከተማ ተብላ ተመርጣለች። በዓለማችን ውስጥ በብዙ ቱሪስቶች ከሚጎበኙ ከተሞችም ለንደን ግንባር ቀደም ናት።
ባሳለፍነው ዓመት በ2025 ብቻ 22.7 ሚሊዮን ጎብኚዎች ለንደንን ጎብኝተዋል። ከቱሪዝም ብቻ ለንደን በየዓመቱ 22.8 ቢሊዮን ዩሮ ገቢ ታገኛለች። ለንደን በሀብት አትታማም። ለንደን የአውሮፓ ሀብታሟ ከተማ ስትሆን በ2024-2025 ጠቅላላ ጂዲፒዋ 785 ቢሊዮን ዶላር አካባቢ ሆኖ ተመዝግቧል። ኢትዮጵያንና ኬንያን ጨምሮ የ8 የምስራቅ አፍሪካ ሀገራት ጂዲፒ ሲደመር 598.7 ቢሊዮን ዶላር ሲሆን ይህም ከለንደን ጠቅላላ ጂዲፒ በእጅጉ ያነሰ ነው። ለንደን ሀገር ብትሆን እስራኤል፣ ኢራን፣ ደቡብ አፍሪካ እና ቤልጅየም የመሳሰሉ ሀገራትን በጂዲፒ በመብለጥ በሀብት በዓለማችን 22ኛ ሀገር ትሆን ነበር። አይታመሙ እንጂ ከታመሙ ግን ስጋት አይግባዎት። እዚህ ለየትኛውም ነዋሪ ሕክምና ነፃ ነው። ከጉንፋን እስከ ትላልቅ ሰርጀሪዎች ብቻ የትኛውንም ሕክምና የለንደን ነዋሪዎች በነፃ ነው የሚያገኙት። ምክንያቱ ደግሞ ከየትኛውም ሰራተኛ መንግስት ለሕክምና ዓላማ ብቻ ከዓመት ደሞዛቸው 8% የሚቆርጥ ሲሆን ስራ አጦች ግን ምንም እንዲከፍሉ አይገደዱም። ስለዚህ ስራ ያላቸው ዜጎች በሚከፍሉት ገንዘብ ስራ አጦችም በነፃ ይታከማሉ። 6 ሚሊዮን የተለያዩ ስራዎች በለንደን የሚገኙ ሲሆን አንድ ዝቅተኛ ስራ የሚሰራ ሰው በሰዓት በትንሹ 12.2 ዩሮ ገቢ ያገኛል። ይህ ማለት ወደ ኢትዮጵያ ብር ስንቀይረው በሰዓት 2580 ብር አካባቢ እንደማግኘት ነው። ከኢኮኖሚ ነክ ጉዳዮች ስንመለስ ለንደንን እየጎበኘን ስለ እግር ኳስ አለማንሳት ከባድ ነው። እግር ኳስ ለለንደን ዜጎች ስፖርት ብቻ አይደለም፣ ከዛም ያለፈ ባህላቸው እንጂ። አርሴናል፣ ብሬንትፎርድ፣ ቼልሲያ፣ ክሪስታል ፓላስ፣ ፉልሃም፣ ቶትንሃም ሆትስፐር እና ዌስትሃም ዩናይትድ መቀመጫቸውን በለንደን ያደረጉ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። እግር ኳስን የሚከታተሉ ከሆነ ኖርዝ ለንደን ደርቢ የሚለው ቃል ለእርሶ አዲስ አይደለም። ሁለቱ የሰሜን ለንደን ባላንጣዎች አርሴናልና ቶትንሃም የሚያደርጉት ፍልሚያ ኖርዝ ለንደን ደርቢ ብዙ ተመልካቾች የሚወዱት መርሃ ግብር ነው። ይህ የመድፈኞቹ አርሴናሎች ኢምሬትስ ስቴዲየም ነው። ኢምሬትስ ስቴዲየም ብዙ ታሪክ ያለው ሲሆን እዚህ አንድ ጨዋታ ሲደረግ በዓለማችን በአራቱም አቅጣጫ ሆነው ሚሊዮኖች ይከታተላሉ። ኢምሬትስ ስቴዲየም እስከ 60,000 ተመልካቾችን በአንድ ጊዜ የማስተናገድ አቅም ያለው ትልቅ ስቴዲየም ነው። አርሴናል ከኢምሬትስ ስቴዲየም ብቻ በባለፈው የውድድር ዓመት 130 ሚሊዮን ዩሮ የሚጠጋ ገቢ አግኝተዋል። ከላይ የጠቀስኳቸው 7 የለንደን ክለቦች ከስቴዲየሞቻቸው ብቻ በዓመት 2.2 ቢሊዮን ዩሮ የሚጠጋ ገቢ ያገኛሉ። ይህ የሚያሳየው በለንደን እግር ኳስ ስፖርት ብቻ ሳይሆን ትልቅ ገቢ የሚገኝበት አንድ ትልቅ የሥራ ዘርፍ እንደሆነ ነው። ለንደን በሀብት ከ8 የምስራቅ አፍሪካ ሀገራት ትበልጣለች። ነገር ግን 2.2 ሚሊዮን ነዋሪዎቿ በድህነት ይኖራሉ። ለንደን የቢሊዮነሮች ከተማ ናት። ነገር ግን በሺዎች የሚቆጠሩ ነዋሪዎቿ ቤት አጥተው በየመናፈሻው ሸራ ወጥረው ነው የሚኖሩት። በለንደን 6 ሚሊዮን የሚጠጉ ስራዎች አሉ። ነገር ግን አብዛኞቹ ነዋሪዎቿ የወርሃዊ ደሞዛቸውን ከ40 እስከ 60%ቱን መልሰው ለሚያገኙት አገልግሎት ክፍያ ይከፍላሉ። በለንደን ከሚኖሩት ቤተሰቦች ግማሽ የሚያይሉቱ በቁጠባ አካውንታቸው ከ1500 ዩሮ ያነሰ ገንዘብ ነው ያለው። ላጤ ከሆኑ በለንደን አንድ ወር ለመቆየት ለቤት ኪራይ፣ ለውሃና ለመብራት ወዘተ ከሚከፍሉት ክፍያ ውጪ በእጆት ቢያንስ ከ1100 ዩሮ በላይ ሊኖሩት ይገባል። አንዳንድ ጥናቶች እንደሚያሳዩት በለንደን ከሚኖሩት 50 ሰዎች አንዱ ቤት አልባ ሲሆን በጊዜያዊ ማቆያዎች ይኖራል። ለንደን እንደዚህ ሀብታም ከሆነች ከ2 ሚሊዮን በላይ ነዋሪዎቿ እንዴት ሊደኸዩ ቻሉ የሚል ጥያቄ ሊጠይቁ ይችላሉ። መልካም ነገሩ እንዲህ ነው። ምንም እንኳን የለንደን ጠቅላላ ጂዲፒ ከ785 ቢሊዮን ዶላር በላይ ቢሆንም ይህ ገንዘብ በቀጥታ የለንደን መንግስት አይደለም። በየዓመቱ ብዙ ቢሊዮን ዩሮ ገቢ የሚያገኙ ባንኮች፣ ድርጅቶችና የተለያዩ ተቋማት አብዛኞቹ የሌላ ሀገር ተቋማት ናቸው። ስለዚህ እነዚህ ተቋማትና ቢሊዮነሮች ገቢያቸውን ለንደን ውስጥ ቢያገኙም ወደ የሀገሮቻቸው ብዙ ገንዘብ መላካቸው አይቀሬ ነው። ለምሳሌ በለንደን ቁጥር 1 ባለጠጋውና 37 ቢሊዮን ዩሮ ጠቅላላ ሀብት ያለው ሰው ትውልደ ሂንዳዊ ነው። ሌላኛው ችግር ደግሞ የገቢ አለመመጣጠን ነው።
በለንደን የሚኖሩት ጥሩ ኑሮ የሚኖሩ ሰዎች አንድ ድሃ በወር ከሚያገኘው ገቢ በ9 እጥፍ የሚበልጥ ገቢ ነው የሚያገኙት። ይህ የኑሮ አለመመጣጠን በአንድ ከተማ ውስጥ በወር 1000 ዩሮ የሚያገኝ ድሃና በወር እስከ ግማሽ ሚሊዮን ዩሮ የሚያገኝ ሰው እንዲኖር አድርገዋል። ከለንደን ነዋሪዎች 49% የሚጠጉት ክርስቲያኖች ሲሆኑ ሙስሊሞች፣ ቡድሃዎች፣ ሌሎችም ቀሪውን ፐርሰንት ይሞላሉ። የዛሬውን ዝግጅቴን እዚህ ጋር አበቃለሁ። በቀጣይ እስከምንገናኝ ቸር ሰንብቱ።